ዩቲዩብ ላይ ታዋቂ ለመሆን ህይወቱን እስከ ወዳኛው አጥቷል። እርጉዝ ሚስቱን ለእስር ልጆቹን ደግሞ ያላሳዳጊ ትቷቸው አልፏል። ይህ የምትመለከቱት ዩቲዩበር እና ሚስቱ የዩቲዩብ ቻናል አላቸው። የቀን ውሏቸውን የሚያሳዩበት እርስ በራሳቸው ፕራንክ የሚሰራሩበት የዩቲዩብ ቻናል ከፍተዋል። ይህ የዩቲዩብ ቻናላቸው ሰክሰስፉል እየሆነላቸውና ሰው እያወቃቸው ሲመጣ ባልየው በድንገት አንድ ሀሳብ ያመነጫል፣ ሌላ የዩቲዩብ ቻናል መክፈት። በዚህ የዩቲዩብ ቻናል ደግሞ ሊደረጉ የማይችሉና በጣም ክሬዚ የሆኑ ነገሮችን እንደሚሰራ ለህዝብ ያስታውቃል። ሊለቀው ያሰበውን የመጀመሪያ ቪዲዮም ሲያብራራ ይህን የምትመለከቱት መጽሐፍ ይዞ ይቆምና ሚስቱ ደግሞ በሽጉጥ ተኩሳ መጽሐፉን እንድትመታውን መጽሐፉ ጠንካራ ከሆነ በህይወት እንደሚቆይና መጽሐፉ ጠንካራ ካልሆነ ግን ለዘላለም ህይወቱን እንደሚያጣ ይናገራል። በዚህም ብዙ ሰዎች የሱን ቪዲዮ ለማየት መጠበቅ ይጀምራሉ። ለሚስቱም ይህን ሐሳብ ሲነግራት በፍጹም እንደማትስማማ ትነግረዋለች። ከብዙ ልመና በኋላ ለ2 ወር ያህል ለምኗ እሺ ትለዋለች። ቢሆንም ግን ፈጽማ ደስተኛ አልነበረች። በቀረጻው ቀንም የ3 ዓመት ልጃቸውና ሌሎች ሰዎች በተሰበሰቡበት ካሜራቸውን አዘጋጅተው ይቆማሉ። መጽሐፉ ላይም የኢላማ ምልክት ስሎ መጽሐፉን ልቡ ላይ ይዞ ይቆማል። ሚስቱም ዓለማችን ላይ አሉ ከተባሉ ሽጉጦች መካከል 50 ካሊበር ደዘርት ኤግል የተባለ በጣም ፓወርፉል ሽጉጥ ይዛ ትቆማለች። በመጨረሻም በያዘችው ሽጉጥ መጽሐፉን ትመታዋለች። ይህ ዩቲዩበርም ይወርቃል። ሚስትም በድንጋጤ ለፖሊስ ትደውልና ፖሊሶች በቦታው ላይ ሲደርሱ የዩቲዩበሩን ህይወት ማዳን አልተቻለም። ህይወቱ እስከ መጨረሻው አልፎ ነበር። ሚስቲቱም ለ6 ወር ተፈረደባት። በጣም የሚያሳዝነው ነገር ታዋቂ ለመሆን በምንም ነገር ሊተካ የማይችለውን ህይወቱን ማጣቱ። እንደዚህ አይነት ቪዲዮዎች እንድታገኙ ፎሎው እያደረጋችሁ ቤተሰብ ሁኑ።